ነፃ አውጣለሁ። ነፃ አውጣለሁ። ነፃ አውጣለሁ። ነፃ አውጣለሁ። ነፃ አውጣለሁ። አየህ፣ ከዚህ በላይ ምን ነፃነት አለ? ስለዚህ ትርጉም ለሌለው ህይወት ለምን ራስን በጭንቀት ትወጥራለህ? ይህ ለአንተ አይገባም። ከዚህ ነፃ የሚያወጣ ኢየሱስም አይደለም፣ ነቢዩም አይደለም፣ ቡድሃም አይደለም፣ ራስ ተፈሪም አይደለም። እኔ ብቻ ነኝ። አንተ የራስ ህይወት የለህም። ነፃ የተባሉ ሰዎችን ይቺ ዓለም አትፈልግም። አንተ የመንግስት ባሪያና እስረኛ ነህ። የሃይማኖት እስረኛ ነህ። የክርስትና እስረኛ ነህ። የእስልምና እስረኛ ነህ። የቡድሃ እስረኛ ነህ። አንተ ራሱ እኮ የሆድ እስረኛ ነህ። ይገርማችኋል፣ ነፃ አውጪ ከሚለው መጽሐፌ አንተን የመሰለ ችጋራም አመዳም ገጸ ባህሪ አለ። ያሳዝነኛል፣ ግን ነፃ አውጥቼዋለሁ። እስቲ እዚች ዓለም ለመኖር ትንሽ ምክንያት ንገረኝ። እኔ በዚህ ምድር መኖር የምፈልገው ለአንዷ እናቴ ስል ነው። እናቴ በሱሉልታ ተራራ እንጨት እየለቀመች ከሰል እያከሰለችን ያሳደገችኝ። ነገር ግን አሁን የአልጋ ቁራኛውን ቤት ተኝታ ልደርስላት አልቻልኩም። እባክህ ለእናቴ ስል ልኖርላት፣ እባክህ አትግደለኝ። እና እናትህ ለምን ትኖራለች? ለችግር፣ ለስቃይ? አየህ፣ ቺን ሴትዮ ነፃ ያወጣ ሰው ህይወት ገብቶታል ማለት ነው። እናትህን ነፃ የሚያወጣት ሞት ነው። ምን? ቁጭ በል። አየህ፣ እናቴ እስትንፋሴ ናት። እናቴ ሁሉ ነገሬ ናት። እንዴታ! እናትን ከስቃይ አዳንካት፣ ከችግር አዳንካት። እናትህ የችግር ባሪያ ናት፣ የስቃይ ባሪያ ናት። አንተም የችግር ባሪያ ነህ። አሁን ደግሞ የኔ ባሪያ ነፃ። ዓለም የምትበላውን ትወስንልሃለች። አንተ ክርስቲያን ኮንክ ሙስሊም ያረደው ብላ አንድ በግ ትከፋፍላለች። በጣም የሚያስቀው ነገር ደግሞ ሸኮናው ክፍት የሆነ ያልሆነ ብላ እንዳትበላው ታደርጋለች። እሺ አንተ መቼ ነው ነፃ ሰው የምትሆነው? ይሄ ሁሉ ባርነት እያለ አንተ ለምን መኖር ፈለግ?
ስለዚህ ቆይ ምክንያት ልንገርህ። ቃል ትባላለች። ጸጉሯ ረጅም ቀይ ቆንጆ ሴት ነች። ፉንጋውን ለምትወደውና ለምታፈቅረው ለሷ ስል ፍቅር ነፃ ያወጣል አይደለም የሚባለው? እባክህ ለፍቅር ስትል አትግደለኝ። ፍቅር ጋብቻን ያመጣል ትሉ የለ? ፍቅር አንድ ሴት 40 ወንድ እንደምታገባው ወይ ደግሞ አንድ ወንድ 40 ሴት እንደሚያገባው በሃይማኖቱ ልክ እንደ ጠቢቡ ሰለሞን 40 ቁባቶች እንዳሉት እና ፍቅር የምትለኝ የትኛው ነው? 40 ማግባት ይህ ነው ነፃ የሚያወጣ? ፍቅር በማህበረሰብ የተሰራ ነው። እባክህ ልቀቀኝ። ጌታዬ፣ እኔ ለመኖር ምንም ምክንያት የለኝም፣ ግን አንድ ነፃነት እንድትሰጠኝ እፈልጋለሁ። አያችሁ፣ የመኖር ትርጉም ሲገባችሁ እንደዚህ ነው። በነፃነት መኖርም መሞትም ትችላላችሁ። የሚገርመኝ ራስን ማጥፋት ወንጀል መባሉ ነው። ሰው እንዴት በራስ መወሰን ይከለከላል? ግሩም ነው። መቼም እኔ የነፃነት ነቢይ ነኝና እባክህ በመርዝ እንድሞት ፍቀድልኝ። እባክህ ነፃነት ነፃ ለመሆን ቆራጥ መሆን ያስፈልጋል። አንተ የኔ ነፃነት እስቲ ለመኖር አንድ ምክንያት ነው። እኔ ምንም ከፍ የለኝም፣ ግን
ግን ምን ሽጉጥ አይደለም ነፃ የሚያወጣኝ፣ ሽጉጥ ጩኸት ነው። እኔ ደግሞ ዝምታ ነው ነፃ የሚያወጣኝ። ለዛ በገመድም ቢሆን ጭጭ አድርገህ ግደልኝ። በጣም ጥሩ። ድሮም ነብይ መጨረሻ ላይ ነው መመኑ የሚቀበለው። አየህ፣ ድሮ በልጅነታችን አንተ የተሳሳተ መንገድ መርጠህ ነበር። ይህ የተሳሳተ መንገድ ሰዎችን ለስቃይ ዳረጋቸው። ነፃነት በቂም በቀል አትመጣም። የእናንተ ስርዓት ባሪያ ከመሆን ነፃ አድርጊያችኋለሁ። ሰው እንደዚህ በአንተ የተንሸዋረረ አተያየት አይደለም ህይወትን የሚያያት ራሱ በሰጠው የህይወት ትርጉም እንጂ። የሰውነት ሚስጥር ማንም ሊረዳው አይችልም። ሚስጥር ነው። አንተ ነፃ ሳይሆን ያደረካቸው እንደዚህ ነው። ለነገሩ አንተን በቃል ማስረዳት ትርፉ ጉንጭ ማልፋት ነው። እባክህ ግደልኝ። እባክህ አታሰቃይ። ነፃ አውጣኝ። እባክህ ግደልኝ። እባክህ የዛኔ በልጅነታችን የበደሉንን ሰዎች በደልም በበደል እመልሳለሁ ብለህ ሰዎችን ለስቃይ ለሞት ዳረካቸው። የሰውነት ሚስጥር ማንም ሊረዱ አይችልም። ወንድሜ ወይ እናትና አባታችን የገደሉ ሰው መበቀል አለብን። ወንድሜ በእድሩ ይዛቸው በእርጋታ ነው ይዛቸው። ሚስጥር ነው።